የበርካቶችን ድካምና እንግልት ያቀለለ ሰው ተኮር ተግባር። እኔ ከአይጥ ጋር ነው ጨዋታዬ የነበረው። ከአብረ ቤት ውስጥ ውሃ ነው ይመነጭብኛል። ስቃይን ግማሹን ስቃይን በሱ ነው ያሳለፍኩት። ስቀዳ እያደረ ቤትም በጣም እያረጀ አንድ ጊዜ ካሳደስኩ በኋላ በሁለተኛ ላይ ወደቀ። ከወደቀ በኋላ ደረሰልኝ። መንግስት ምስጋና ይድረስ። ከሞት እንዳስነሱኝ ነው የሚቆጠረው። ሳላስበው ነው ይሄን ቤት በምን ላግና በምን ላንሳ እያልኩ ነው እግዚአብሔር በማውቅ ውሃ እየገባ በዚህ ላይ ጣራው ከዚህ ግርግዳው ፈርሶ ስንት ጊዜ መሰለኛ ላይ እየወደቀ እያለቀሱ እንደዛ ሲባል እንደዛ ሲባል ገፍተነዋል። መቼስ ያው ቤቱ ዛሬ ፈረሰ ነገ ፈረሰ ስንል መንግስት ደግሞ ደረሰልን። ውሃ እየፈሰሰብኝ ነው የምኖረው። ክረምት ሲመጣ ስቃይ ነው። ውሃ በመጥረጊያ ጠርጌ ነው የኖርኩት። ባለፉት የለውጥ ዓመታት እየተከናወኑ ካሉ ሰው ተኮር ተግባራት መካከል መንግስት ባለሀብቱና ነዋሪውን በማስተባበር የአረጋውያን የአቅመ ደካሞችና የአካል ጉዳተኞች ያረጁና ያዘመሙ ቤቶችን ደረጃቸውን አስጠብቆ በመገንባት ለኑሮ ምቹና ተስማሚ በሆኑ መልኩ በማደስ ለተጠቃሚዎች እንዲተላለፍ እያደረገ ይገኛል። በአቃቂ ቃሊቲ ክፍለ ከተማ አስተዳደር የበርካታ ነዋሪዎችን የኑሮ ጫና በማቃለል ረገድ ለመኖሪያ ምቹ ያልሆኑ በክረምት ዝናብ በበጋ ፀሐይ የሚያስገቡ እጅግ የተጎሳቆሉ ቤቶችን በጎ ፈቃደኞችና ባለሀብቶችን በማስተባበር አድሶ በርካታ ነዋሪዎችን ተጠቃሚ ማድረግ ተችሏል። በክፍለ ከተማው በተለያዩ ወረዳዎች ተዘዋውረን ባደረግነው ቅኝት እነዚህ ተጠቃሚዎች ቀደም ሲል የነበረውን ችግርና በአዲሱ ቤታቸው ያላቸውን የኑሮ ሁኔታ በመነጻጸር እንዲህ በማለት ሀሳባቸውን ገልጸውልናል። ደብሪቱ ከበደ እዚሁ ነው የተወለድኩት፣ እዚሁ ነው ያደግኩት። ቤቱን ብቻዬን ውሃ ነበረ መቀዳው ከቤት ደጁ ውሃ ነው፣ ቤቱ ውሃ ነው። ምን እንገርህ ስቃይ ኑሮ ነበረ መኖረው። አሁንማ ተመስገን መሬት ስብተኛ ውሃ ላይ ውሃ እየወጣልኝ ነው። ተመስገን ብዬ እግዚአብሔርን እያመሰገንኩ ነው መኖረው። ያላሰብኩትን ነው ያገኘሁት። ንጉሱ ደሜ ጉርሙ ነው እና እዛው ሲሰራ 36 ዓመት ቆየ። ጡረታ ወጣ። አሁን በጡረታ ነው ያለው እና ይሄ ነው ቆየሁት። እኔ በዛ መሀል በግለሰብ ነው ይሄንን ቤት ተከራይቼ የነበርኩ። ጌታ ምስጋና ይድረሰው። ከሞት ነው የተነሳ ነው እያደረ ቤትም በጣም እያረጀ አንድ ጊዜ ካሳደስኩ በኋላ በሁለተኛ ላይ ወደቀ። ከወደቀ በኋላ ደረሰልኝ። መንግስት ምስጋና ይድረሰው። ከሞት እንዳስነሱኝ ነው የሚቆጠረው። ሳላስበው ነው ይሄን ቤት በምን ላግና በምን ላንሳ እያልኩ ነው እግዚአብሔር በማውቅ ፈረሰ። የውስጥ ዙር ምን እንዳለጥፍ ባለ ንብረቶቹ ባለ ግንቦቹ ከላከሉኝ። የውስጥ ግድግዳ በእኛ ላይ እየፈረሰ ነው። እንደዚህ ስንል ሰው እየለመንኩ እየጠገንኩ በውጭማ እንዳልዞር እያደረጉኝ ነው። የውሃውን ጥሎ ሄዱ። ያው አለመስማማታቸው በአራጅ ተሽጦ ሄዱ። እኔ እነሱን ከወጡ በኋላ ነው ይሄም እግዚአብሔር የሰጣኝ ሳላስበው። ወረዳው 02 ነው አይደል? ሙሉ ስሜ ዜነባ ከሊፋ አብዶ። ኑሮ ሁኔታ መቼም አቅመ ደካማ ነኝ። ስራ የለንም፣ ልጁም ደግሞ ጤና የለውም እና ያው እንደ ነገሩ እንኖራለን። አልሐምዱሊላህ ወደ 32 ዓመት እንዲሆን። አዛለች ከበደ የበፊቱ ቤትማ መቼስ እድሜና ጤና ሰጥተን ውስጥ ኖረናል። እንደዛ ሲባል እንደዛ ሲባል ገፍተነዋል። መቼስ ያው ቤቱ ዛሬ ፈረሰ ነገ ፈረሰ ስንል መንግስት ደግሞ ደረሰልን። የቀድሞ ቤት ተወኝ እንዳው መኖር ያስጠላል። ውሃ እየገባ በዚህ ላይ ጣራው ከዚህ ግርግዳው ፈርሶ ስንት ጊዜ መሰለኛ ላይ እየወደቀ እያለቀሱ ብሞትም ከደህና ቦታ ሬሳ መውጣቱ ትልቅ ነገር። ወረዳ 6 ሙሉ ስሜ አበበች በቼ ተወልጄ ያደኩበት 58 ዓመት እስከ ቤተሰቤ ከያቴ ቤት እንደነበረ እኔ የምኖረው ያለ አባት ነው። ልጆች የማሳድገው ውሃ እየፈሰሰብኝ ነው የምኖረው። ክረምት ሲመጣ ስቃይ ነው። ውሃ በመጥረጊያ ጠርጌ ነው የኖርኩት። ሽንት ቤቴ በሬ ላይ እየፈሰሰ በበር ላይ እየፈሰሰ ስሰቃይ በውሃ ስሰቃይ ከላይ ክረምት ሲመጣ አልጋ ስር የምንገባበት ጊዜ ሁሉ ነበር። ሲዘንብብን ዶፍ ሲጥልብን ይሄ በፊት ሽንት ቤት የሚፈራረሰ ነው። ኩሽና የለኝም። ቆርቆሮ በቆርቆሮ ተበጣጥሶ በላይ ላይ በማዳበሪያ ከልዬ ነበር። ዛሬ ደግሞ ይሄው በኮራ በዘበናዊ አድርጎ ሰርቶ ለሰጠኝ አመሰግናለሁ። ከኔ ያገኙን ከፈጣሪ ያገኙ። ከሰው ምን ይገኛል? ከእግዚአብሔር ብዙ ነገር ይገኛል።
አመሰግናለሁ ለሰሩልኝ እንደዚህ ላደረጉልኝ ሁሉ ለወረዳውም ለክፍለ ከተማውም ለሁሉም እግዚአብሔር ይቁምላቸው። እነሱንም እድሜ ጤና ይስጣቸው። በጣም ወረዳውንም አመሰግናለሁ። ያው መንግስት ፈቅዶ ነው አይደለ ወረዳውም ይሻለ። ሁሉንም አመሰግናቸዋለሁ። እድሜያቸው ረጅም ይሁን፣ አይጡ ያግኙ። ደረሱልኝ። ይሄን መሰለ ይሰሩልኝ። እድሜ ነው መንግስት እግዚአብሔር ያቆየልን። ይኸው እየጦራችሁን ነው እና አለን